ሰላም ጤና ይስጥልኝ። እንዴት ናችሁ? በያላችሁበት በየታይማችሁ ይህን ቪዲዮ የምትመለከቱ ሰዎች ይቺ ሁለተኛ ቪዲዮ ናት። አም፣ አጠር ባለ ነገር በ- በሚያሳስበኝ ነገር ላይ እንዳወራ መጥቻለሁ። አሁን የማወራው ሪሊ ቴክኖሎጂ የሰውን ልጅ ይደግፋል ወይ? የሚደግፈውን ያህል ወይ ይሄ የሰው ልጆችን ህይወት ሊያቀል የቻለውን ያክል ሰዎች ልጆችንስ እያፈናቀለ አይደለም ወይ? ለሰዎች ልጆች ስትሬት ማለት በኋላ የሰው ልጆችንስ ሊያጠፋ የሚችልበት ሁኔታ የለም ወይ? እና የመሳሰሉት ነገሮችን ዲስከስ አደርጋለሁኝ እና አም፣ ይሄ ብዙ ጊዜ የሚያሳስበኝ ነገር ነው እና ባይዘ ወይ ኢን ታይም የዓለም ዋንጫም እያየሁ ነው። እዛች ወደ ቲቪ ያለኝ ፊት ለፊቴ ቲቪ ስርቅ እያደረኩ እያየሁ ነው ይሄን ቪዲዮ የምቀርጸው ሰው። ስለዚህ ወገኖቼ ቴክኖሎጂ ሪሊ ለሰው ልጅ የጠቀመውን ያክል የሰው ልጅን እየጎዳ አይደለም ወይ የሚለውን ነገር ማየትም ተገቢ ይመስለኛል። እኔ እንደሚሰማኝ ከሆነ እኔ የምኖረው ሀገር አሜሪካን ነው። በቨርጂኒያ ስቴት በሄረንደን ከተማ ነው የምኖረው እና በግሌ ሁል ጊዜ እኔ ኢንፋክት የቴክኖሎጂም ሰራተኛ ነኝ። በግሌ ሁል ጊዜ የሚያስጨንቀኝ ቴክኖሎጂ የሰው ልጆች እያፈናቀለ አይደለም ወይ? በዚህ ደረጃ የሰው ልጆችን ዴሊ ላይፋቸውን የዕለት ተዕለት ስራቸውን ሰፖርት ሊያደርግ የመጣ ነገር ግን ሰዎችን ከስራቸው እያፈናቀለ አይደለም ወይ? ይሄ ታዲያ ወዴት ነው የሚወስደን? ይሄ ፈረንጆቹ በእንግሊዝኛ ትሬት የሚሉት ነው። ስለዚህ ቴክኖሎጂ በራሱ ትሬት አይደለም ወይ የሚሉ ነገሮች አሉ። እንግዲህ ምንድነው ይሄ ዲቴይል የሆነ ስተዲ አላየውም፣ ግን ከዴይሊ ላይፍ የተነስቼ የማየው ነገር አንዳንድ አርቲክሎች አይቻሉ። ለምሳሌ ቴክኖሎጂ ጭራሹኑ አያስፈልግም ብሎ ኦብቪየስሊ ማንም ሰው ሊከራከር አይችልም። ራይት። ለምሳሌ ከቴክኖሎጂ የሰው ልጆችን ለማዳን በሕክምና ዘርፍ ላይ ቬሪ ኮምፕሊኬትድ የሆነ ስቴፕ ፕሮሰስ አልፎ የሰው ልጆችን ለማከም በረቀቀ መልኩ ቴክኖሎጂ ተጠቅሞ ይሄ ኤአይ ነገር ኤቭሪቲንግ ኮምባይን አድርጎ ፑት ቱጌዘር አድርጎ የሰው ልጆችን ህይወት ለማዳን የሚደረግበት ለምሳሌ ጥሩ ጎኑ ብለን የምንሆነው ብዙ ነገር እንትን ማለት ይቻላል። በትራንስፖርቴሽን ዘርፍ ላይ ለምሳሌ ትሬንስ ራይት። እኛ የምናውቀው ድሮ ጋዝ ዲዝል ፊውል ተሞልቶ ያንቦገቦገ የሚሄድ ነበር። አሁን ኤሌክትሮኒክሊ በቴክኖሎጂ ታግዞ ላይክ ኢን ፊው ሚኒትስ ምናምን ቡም አድርጎ አንድ ከስቴት ስቴት የሚገባበት ከተማ የሚያቋርጥበት ሁኔታ ነው ያለው። ብዙ መናገር ይቻላል። ደግሞ ሪሰንቱም ኢንሲደንት መናገር የዓለም ዋንጫ ራሱ ኳሷ ላይ ቺፕ ተደርጓል። ይሄ ቴክኖሎጂ ቺፕ ኢንሲደንት ሪከርድ የሚያደርግበት ሜዳ ላይ ያለውን ኢንሲደንት ሪከርድ የሚያደርግበት ቺፕ ተመዝግቦ ኳስ ላይ እንኳን እና አሁን ያ እዛ ቪኤአር ኦፊስ ለሬፍሪ ያቺ ዳታ ጋዘር የምታደርግ ናት ያቺ ቺፕ። እና ያንን ቺፕ ምንድነው ዳታ ሰብስቦላቸው ምንድነው ሊሆን የሚችለው ምንድነው የተለያዩ ሞዴልስ አሉ እዛ ላይ የተጫኑ ሞዴልስ እሱ ኢንተርፕሬት ያደርገው በዛች ፍራክሽን ኦፍ ሰከንድ እነኚህ ሰዎች ዳኛዎቹን ሜዳ ላይ ያሉትንም ቪአር ኦፊስ ያሉትንም እንግዲህ ሰፖርት ያደርጋቸዋል ማለት ነው። ይሄ እንኳን ቴክኖሎጂ ነው። ዊ ከን ሴይ ዳት አሁን ይሄ ሳከር ኢዝ ቢካሚንግ ኮምፕሊኬሽን ናው ራይት። ፈጣን ነው ጨዋታዎች፣ ትግል አለበት፣ እልህ አለበት፣ ላለመሸነፍ የሚደረግ ትንቅንቅ አለ።
እና በዚህ ዳኛው ብዙ መሮጥ አለበት እና የሰው ልጅ ኤረር ቶለሬት የማይደረግበት ዘመን ነው። ቴክኖሎጂ ና ያለውና ሰው መራራጥ አለበት። ሰው ቴክኖሎጂ አሁን ኢንኮርፖሬት ተደርገዋል እዛ ኳሷ ላይ ባለችው ቺፕ እንኳን ማለት ነው። ይሄንን የመሳሰሉ ነገሮች ስናስብ ነው ኢትስ ቨሪ ጉድ ቱ ሃቭ ቴክኖሎጂ በት ኦን ዘ ፍሊፕ ሳይድ ቴክኖሎጂ ሃዝ ጋት ላይክ a lot of side effects, right? ፎር ሚ እኔ ዘ ሞስት ኖቲሰብል ሳይድ ኢፌክት ብዬ የማስበው በጣም የሚታየኝ ብዙ ጊዜ በጣም ኢሚነንት የሆነ በቃ ቅርብ የሆነ እንትን ብዬ የማስበው የሰው ልጆችን ከስራ የማፈናቀሉ ጉዳይ ነው። ይሄ በጣም አሳሳቢ ነው። ይሄ በጣም ያሳስባል። አይ ቲንክ ላስት ዊክ መሰለኝ እኔ ካለሁበት ከምኖርበት ወደ 20 ማይል አይ ቲንክ 25 ማይል አካባቢ ርቄ እንትና ከሄጄ ነበር። ቨርጂኒያ ሄጄ ማነው ወደ አርሊንግተን ወደ ሚባል ክሎስ ቱ ዲሲ ሄጄ ነበርና አንድ የሆነ ቦታ ደክሞኝ መኪና እየነዳው መኪናዬን ዳር ላይ አቆሜ ፀሐይ ነበር ጥላ ቦታ አግኝቼ ነው ኢንፋክት አቆምኩና ስል አንድ ሮቦት ሲሄድ አየሁኝ። ወክ ያደርጋል። በቃ ጎማ አለው፣ 4 ጎማ አለው። ወክ ያደርጋል። ልክ ላይ የሰው ልጅ ወክ እንደሚያደርገው ከሰው ጋር እየተገፋፋ ነው የሚሄደው። ሰው ሲኖር እንደዚህ ሽልሽል ያለ ከሰው ጋር አይጋጭም፣ ያያል፣ እልፍ እልፍ እያለ ይሄዳልና እንደውም መሻገር ፈለገ። ሪሜምበር ሳይሆን እንኳን መሻገር ፈለገ እና ሊሻገር ብሎ ዚብራ አለ ሊሻገር ብሎ ምን አጋጠመው? ሌላ መኪና እየመጣ ነበር ዛዘር ሳይድ እና መኪናውን ለማሳለፍ ቆመ። ኢኩድ ኢማጅን እንግዲህ ሊትራሊ የሰው ልጅ የሚያደርገውን ነገር በሙሉ ያደርጋል ማለት። አሁን ያ ሮቦት ዴሊቨሪ ተልኮ ነው። እስ ላይክ እንደ ሳጥን ነገር ነው። ዴሊቨሪ ነው። አይ 100% ሹር ዴሊቨሪ እየሄደ ነው ያ ሮቦት እና እንትን ተብሏል። ፕሮግራም የተደረገ ነው። የት እንደሚሄድ ዳይሬክሽን አለው፣ ጂፒኤስ አለው። እንግዲህ በተለያየ ሲግናሎች ከሰው ጋር እንዳይጋጭ እንዳይላተም ሄዶ መኪና ውስጥ እንዳይገባ ምናምን የሚጠብቀው ነገር አለ ማለት ነው። ሰው አሁን ይህ ስታስበው ስናስበው ኢትስ ኦኬ ይሲ የሰው ልጅ እዚህ ላይ ደርሷል ብለን ልናስብ እንችላለን። ስታየው ነት ሼል ይሉታል ፈረንጆቹ። በነት ሼል እንዲሁ ላይ ላይ ስታስበው ኢትስ ኦኬ እዚህ ላይ ተደርሰናል። የሰው ልጅ ሊሰራ የሚችለውን ነገር ሰራ። እኔ ግን እንደ ትሬት የምቆጥረው ሚሊየንስ ኦፍ ቢሊየንስ ኦፍ ምስኪኖች ባሉበት ይሄ ሮቦት ሊሰራው የሚችለውን ስራ የሰው ልጆች የሚሰሩ የሰው ልጅ ነው የሚሰራው እኮ። አሁን ያን የሰው ልጅ የዴሊቨሪው እኮ የሰው ልጅ ነው የሚሰራው። ስለዚህ የሰው ልጅ አፈናቀለ ማለት ነው። ብዙ ነገር መናገር ይቻላል። አሁን ይሄ የሰው ልጅን አፈናቅሏል። አይ ሪሜምበር ላይክ ባክ ኢን ዴይስ 5-6 years ago እዚህ ያለሁበት ሀገር አሜሪካ እንትን ተጀምሮ ነበር። ትራክ ለመንዳት ሮቦቶች ትራክ ይንዱ ተብሎ ምንድነው ይሄ በትራክ ኢንዱስትሪ ላይ አይ ቲንክ አፍተር ዘ ኮቪድ ኤራ የድራይቨር እጥረት ተከስቶ ነበር። አይ ሪሜምበር እና ያ የድራይቨር እጥረት በነበረበት ጊዜ እንደ መፍትሄ የወሰዱት ሮቦት ድራይቨሮችን ክሬት ማድረግ ነበር። ሮቦት ድራይቨሮች ክሬት ተደረጉ። እኔ የጠርቶ አይደለም ሮቦት ድራይቨር ዘኔም ኢትሰልፍ አይመቸኝም። እኔ ሮቦት ድራይቨር ካለ የሰው ልጅ ሊሰራ የሚችለውን ስራ ከሰራ ኢንፋክት ያ እኮ ቴክኖሎጂ እኮ ኤፊሽንት ነው የሚሰራው። ከሰው ልጆች በጣም በበለጠ ኤፊሽንት ነው። የሰው ልጅ ይደክመዋል፣ ያርፋል። ሮቦቱ ግን አይደክመው። የማይ ድራይቭ 10 hours ምናምን ሁሉ ሃይዌይ ላይ አቋርጦ ሊነዳ ይችላል። የሰው ልጅ ዲኦቲ በሚባል ህግ መሰረት እዚህ ሀገር ማክሲመም 10 hours ነው ኮንቲኒስሊ ሊነዳ የሚችለው። ኢሚዲየትሊ 10 hours ከሆነው ሂያስ ቱ ስቶፕ ኤኒ ፕሌስ ፈልጎ አቁሞ እረፍት ማድረግ አለበት። 12 hours እረፍት መውሰድ አለበት። ሚኒመም 12 hours እረፍት ኢን ኤቭሪ 10 hours ኮንቲኒስ ድራይቭ ማለት ነው።
ያ ሮቦት ግን ቢመጣ ኤፊሽንት ነው። ሮቦት ነው፣ ይነዳ ይችላል፣ አይደክሞም ነው። ስለዚህ ለቀጣሪዎች የሰው ልጅ ከሚቀጥሩ ይልቅ ሮቦቱ ቢቀጥሩ ኤፊሽንት ነው። አንድ ጊዜ ኢንቨስት ቢያደርጉበት ሮቦቱ ላይ ኢንቨስትመንት ራይት ቢግ ኢንቨስትመንት። ግን የሰው ልጅ እጣ ፈንታው ምን ይሆናል? ከስራ እንዲህ ካፈናቀለው የሰው ልጅ እንደዚህ ከስራ እየተፈናቀለ በሄደ ቁጥር ምንድን ነው ዓለም ወዴት ነው የምትሄደው? እኔ የሚያሳስበኝ ይሄ ነው። ሰው ስራ ካልሰራ ገቢ ከሌለው ትዳር አይዝም። ትዳር ከሌለ ደግሞ ልጅ አይወለድም። ልጅ ካልተወለደ አት ሳም ፖይንት ኢን ታይም ኢን ዘ ሎንግ ረን ጄኔሬሽን ይቆረጣል ማለት ነው። ስለዚህ ወዴት እየሄድን ነው? ቅርብ ጊዜ አንድ አርቲክል ሰምቻለሁ። ዘ ኢኮኖሚስት የሰራው ነው ተብሎ አንድ የሆነ ሰው ሲናገር ሰምቻለሁ። ሶሪ እና ይሄ ዘ ኢኮኖሚስት የሰራው ሪሰርች ላይ በተለያየ አሜሪካ አገር ያሉ ዋና ዋና ከተሞች እንደ ዋሽንግተን ዲሲ፣ እንደ ኒውዮርክ፣ እንደ ሎስ አንጀለስ አይነት ከተሞች ሰዎችን ኢንተርቪው ያደርግ ነበር መሰለኝ፣ አድርጓል። እና ኢንተርቪው ያደረጋቸው ነጠላዎችን ነው፣ ሲንግሎችን ነው፣ ሴቶችንም ወንዶችንም በወጣትነት እድሜ ያሉ ወጣቶችን ነው ኢንተርቪው ያደረገው። ምን እያደረገ ነው ኢንተርቪው ያደረገው? ታገባላችሁ ወይ? አታገቡ? መቼ ነው የምታገቡት? እስካሁን ለምን አላገባችሁም? መቼ ነው የምታገቡት? እንዳታገቡ ያደረጋችሁ ነገር ምንድን ነው የሚል ጥናት ሰርቶ ነበር። ሪሰንትሊ ማነው ስሙ ዘ ኢኮኖሚስት። ብዙሃኖቹ ሰርፕራይዚንግሊ 60% የሚሆኑት ማግባት አይፈልጉም፣ በወጣትነት እድሜ ያላሉት። ለዚህ እንደ ምክንያት የሚጠቅሱት ኢኮኖሚው ነው። ሀውካም እንዴት ነው ሰርቫይቭ ላደርግ የምችለው? ለራሴ እንኳን ሰርቫይቭ ማድረግ አቅቶኝ እንዴት ነው ቤተሰብ የምመሰርተው የሚል ኦቨርኦል ኢኮኖሚውን ነው። ኤክሰፕሽናሊ ፊው ፒፕል ዘይ ማየት አላገባም ምናምን የሚሉት የኢንተረስት ኢሹም ዝም ብለው እሱ ፊው ነው። ማጆሪቲው ግን በሪሰርቹ ላይ ኢኮኖሚን አስታከው ነው አናገባ የሚሉት። ይሄ ማለትም ማለት ነው ሰከንድ እሺ ይቀጥላል። ይሄ ማለትም ማለት ነው እንግዲህ የሰው ልጅ በኢኮኖሚ ምክንያት በስራው ሰስተኔብል የሆነ ስራ ሰስተኔብል ነው ወይ? በራሱ ስራ ሰስተኔብል ነው ወይ? አንድ ጓደኛዬ ሪሰንትሊ የነገረኝ አንድ እንትን አለና ሪሊ ፕራክቲካል የሆነ ኤግዛምፕል ላይ ይሄና ኤአይ ኢምፕሊመንት ተደርጎ በስራቸው አካባቢ ኤአይ ኢምፕሊመንት ተደረገ። ኤአዩ 5-6 ሰው ወይም አንድ ሰው 5-6 ቀን የሚፈጅበትን ኤአዩ ፍራክሽን ኦፍ ሚኒት ይሰራል። እዚህ ቤዚካሊ ቴክኖሎጂው ከሰራው ኤአዩ ከሰራው ከቀጣሪዎች አስፔክት ስታየው ወይ ዘይ ሹድ ሃየር ፒፕል ቴክኖሎጂን አንድ ጊዜ ይገዙታል። ቴክኖሎጂውን አፕላይ ማድረግ ነው። ዛት ዊል ሜክ ዘም ኦልሶ ኤፊሽንት ራይት። ከሰው ልጅ በበለጠ ኤፊሽንት ነው። ኢንፋክት ዊ ካን ሲ ዘ ፍሊፕ ሳይድ ኦፍ ስናየው ባድ ሳይድ የሚኖረዋል። በት ግን ኦቨርኦል ግን ፐርፎርም ማድረግ ይችላል። ሰው እንዲህ እያለ እየሄድን የሰው ልጅ በቴክኖሎጂ ስራውን እየተፈናቀለ ስራውን እያጣ ከሄደ ቴክኖሎጂ የመጣበትን ዓላማ ሚስ አድርጓል የሚል እንትን ያለኝ አንድምታ ነው ያለኝ። ቴክኖሎጂ ጥሩ ነው፣ መደገፍ አለበት። መጀመሪያ ላይ ባስቀመጥኳቸው ሪዝኖች it's very good. We need to have that technology in every aspect of our life. But my argument is
if technology is becoming like interfering with the job security of the community is bad. This time we're gonna talk about that. ያ ሜን ኮንሰርን ነው። እና ያቺ ሮቦት ሁሉ ጊዜ ትለኛለች እና ያየሁት ቅርብ ጊዜ ነው፣ ላስት ዊክ ነው ያየሁት። እና የሰው ልጅ ስራው ከተፈናቀለ የሰው ልጅ ሊሰራው የሚችለውን ስራ ሮቦት ከሰራ ሰው ገቢ ከሌለው ስራ ካጣ የሚበላው ካጣ ወንጀል አይሰፋም ወይ? አንዱ አንዱን አይበላም ወይ? አንድ ሶሳይቲስ ማስቀጠል ይቻላል ወይ? ሰው ገንዘብ ከሌለው ወደ ሜሬጅ ይገባል ወይ? አይገባም። አይ ብሊቭ አይገባም። ኢኮኖሚ ኢዝ ኮር ራይት። ሌላ ብዙ 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 ሪዝን መጥቀስ ይቻላል። እኔ የሚያሳስበኝ ሶሳይቲ አይቋረጥም ወይ? ይሄ ወዴት እየወሰደን ነው? ሌላው ቴክኖሎጂ አሁን ኢለን ማስክ የሚባል አንድ እብድ አለ፣ የተስላ ኦነር። እሱ ይሄ ዘ ኢኮኖሚስት ለሚባለው ላወጣው ሪፖርት በኢኮኖሚ ምክንያት ኢኮኖሚስት ያደረገው ጥናት ላይ በኢኮኖሚ ምክንያት ብዙ ወጣቶች ወደ ትዳር መሄድ አይፈልጉም። ለዚህ ደግሞ ኢለን ማስክ የሚባለው ሰውዬ ፕሮፖዝ አደረገ። ምን ብሎ ኢትስ ኦኬ ለወንዶቹም ሴቶች ለሴቶቹም ወንዶች ሮቦቶች ሚስቶች ክሬት አደርግላቸዋለሁ አለ። አሁን በዚህ መሰረት ወደ አይ ቲንክ 1 ሚሊዮን ሮቦቶች ዘ ኔክስት 5 years ሮቦቶች፣ ሴት ሮቦቶች፣ ለሴቶች ደግሞ ወንዶች ሮቦቶች ሊስት ላይ ነው ፓርትነር እንዲያደርጉ ማለት ነው። አሁን የቴክኖሎጂ ጣጣ ነው እንግዲህ፣ ቴክኖሎጂ የሚያመጣብን ጣጣ ነው። ስለዚህ እነዚህ ሰዎች አሁን ምንድን ነው እየሆነ ያለው? ጄኔሬሽን አይቋረጥም ወይ? ስለዚህ አሁን ይሄ የማቀርባቸው ሪዝኖች ምናምን እኔ ጀስቲፊኬሽን ነው። ይህ ቴክኖሎጂ ፍሊፕ ሳይዱ ባድ ሳይዱን ነው እያቀረብኳለ። ሞር ኦፍ እሱ ነው የሚያሳስበኝና ጥሩነቱማ አያከራክረንም፣ ዘት ፋይን። ግን ባድ ፓርቱ ግን ኢትስ ኦልዌይስ ማይ ካንሰር። ወዴት እየሄድን ነው? እኔ እንደውም አንዳንዴ ሳስበው የሰው ልጅ እንዳይኖር ይፈልጋል ወይ እዚህ ምድር ላይ? አት ሳም ፖይንት ኢን ታይም ኢን ሎንግ ረን the people they're designing that human being like they're trying to make sure that human being not to live on earth in near future. I can say that በዚህ በኩል የተመሳሳይ ጾታ ጋብቻ፣ ሰው በተመሳሳይ ጾታ ጋብቻ ውስጥ ካለ እንዴት ልጅ ወልደ? ሰው ወርስቲንግ እኮ እነዛ ተመሳሳይ ጾታ ጋብቻ ያሉ ሰዎች እኮ ሰው ይሰብካሉ። ልክ እንደ ሃይማኖት ሰዎችን እኮ ወደ ራሳቸው አትራክት ያደርጋሉ። አያውቁም። እነሱ ራሱ የሚከተሉትን እምነት እንኳን እኮ ሁላችንም እንኳን እሺ ብለን ብንገባ እኮ ነገ ጄኔሬሽን አይኖርም። ምንድነው ወዴት እየሄድን ያለ? ከአጀንዳ ላለመውጣት ባድ ሳይድ ኦፍ ቴክኖሎጂ የሚል ነው የኔ መነሻዬ። ሪሊ ኢምፓክት አለው። የሰው ልጆችን እያፈናቀለ ነው የሚል አርጊመንት ነው ያለኝ። የሰው ልጆችን ከሚጠቅመው በላይ ሊጎዳ የሚችልበት ሁኔታ ነው እየታየኝ ያለው እና ምን ይደረግ? አሜሪካኖች ነቀዋል መሰለኝ። ያ ደግሞ አይ ዶንት ቲንክ ሶ። ማንም ይነቃ አይመስለኝም። አሁን አዚስ ፖይንት ኢን ታይም ላይ ማንም አይነቃም። ቢኮዝ ኮምፒቲሽን ባይ ኢትሰልፍ ራይስ ጡንቻ ማሳያ፣ ኢኮኖሚ ማሳያ፣ የፐርፎርማንስ ማሳያ፣ የኢኮኖሚ መገለጫም ሆኗል። ስለዚህ አሁን ባለንበት ሁኔታ ስለ ቴክኖሎጂ ኔጌቲቭ ኮንሲኩዌንስ የሚያወራ ያለ አይመስለኝም። ምክንያቱም አንድ ሀገር ልኬቷ ይደርሳለች፣ በቴክኖሎጂ ይደርሳለች ነው ራይት። ስለዚህ አሁን አት ዚስ ፖይንት ኢን ታይም ላይ ይሄን ዲስከስ የሚያደርግ ያለ አይመስለኝም። እኛ ግን እንደ ማህበረሰብ ታችነን ያለ ነውና እሳቱ መጀመሪያ የሚፈጀን እኛን ነውና we have to talk about
ዋይ ቴክኖሎጂ ኢዝ አፌክቲንግ ሂማን ቢንግ ዚስ እንትን ባይክ ዚስ ማች ነው። በዚህ ደረጃ በዚህ ፍጥነት የሰው ልጆችን እንዴት እየጎዳ እንዳለ ነው ለማሳየት ነው ይሄን ቪዲዮ የሰራሁት። ብዙ ነገር መናገር ይቻላል ራይት። እኔ ግን የሰው ልጆችን ከስራ እያፈናቀለ ነው የሚል ሰፖርት ማድረጉ እንዳለ ሆኖ የሰው ልጆችን ደግሞ ከስራ እያፈናቀለ ነው የሚለው አርጊመንቴ ያመዝንብኛል። እንደ ማህበረሰብ እሱ ነው የሚያስጨንቀኝ። ጥሩ ነገሩ ጥሩ ነው፣ ዛት ፋይን። ስለዚህ ብዙ ነገር ማውራት ይቻላል። ለጊዜው እችን ልበልና ይህን ቪዲዮ የምታዩ ሰዎች እና ጀኒውን ሆነ ኮመንታችሁን እዚህ ተውልኝ እና ዊክን ቶክ ባውራት አው ጥሩም ነው የሚል ይኖራል። አይ ነው ጥሩነቱ ላይ ምንም መነጋገር ማለት የሚያወላዳ አይመስለኝም። ሁላችንም እናምንበታለን። ግን ጥሩ ነው ስንል ደግሞ ምንድን ነው እስከ መቼ እስከምን ኤክስቴንት ድረስ ነው የሮቦት ሚስት አምጥቶ ለሰው ልጆች እስከ መስጠት ድረስ? ሪሊ ይሄ የሚበረታታ ነው? ሪሊ ይሄ መሆን አለበት? አሁን የለም ሮቦት ሴቶች የሉም እያልኩ አይደለም፣ ግን በገፍ 1 ሚሊዮን ሮቦት አውጥቶ ከተማ ላይ በጣም የሚያማምሩ እኮ ነው። አዝጉዳዚ ሂውማን ቢንግ እኮ ናቸው እነሱ። ልክ የሰው ልጅ እንደ ሰው ልጅ ፊል ሴንስ ልታደርጋቸው የምችላቸው አይነት እኮ በጣም ፋይነስት የሚባሉ በጣም ከሰው ልጅ እንትናቸው ነገራቸው ከሰው ልጅ ጋር የተጠጋጋ ነገር እኮ ነው አድርገው ሮቦቶቹ የሚመጡት። ሴቶቹ የሚያምሩ ራይት፣ በተክለ ሰውነታቸው በጣም የሚያምሩ ሆነው ነው። አይዲያሊ እሱ ያስኬዳል ወይ? እውነት ይሄ ቫድ ፓርት ኦፍ ዘ ቴክኖሎጂ አይደለም ወይ? መነጋገር ይቻላል። እና ይሄንን በጨዋነት ኮሜንታችሁን ተውልኝ። በሌላም ቪዲዮ መለሳለሁ። ሰላም ሁኑልኝ። ይህን ቪዲዮ የምታዩ ሰዎች እኔ ሰብስክራይብ አድርጎ እየላለሁ እንጂ ላይክ አድርጎ እንደዚህ ብዙ መጨናነቅ አልችልም። ጀስት የኔን እይታ ነው፣ እይታዬን ነው የምናገረው። ሰብስክራይብ የሚያደርግ ሰብስክራይብ ያድርግ፣ ከወደደው ሰብስክራይብ ያድርግ። ይህንን ነው የምለው። አመሰግናለሁ።